እንዴት ናቸው? ዛሬ ስለ በራስ መተማመን እናያለን። ብዙ ሰዎች ስለ ራሳቸው መግለጽ፣ ስለ ራሳቸው ማብራራት፣ ስለ ስራቸው፣ ስለ ቤተሰባቸው ማብራራት ይከብዳቸዋል። ነገር ግን ያሉ በዚህ ምድር ላይ ነው። ራሳቸውን አብራርተው ራሳቸውን ካልሸጡ ገበያ አይፈልጋቸውም። ምርጥ ነገር ይዘህ ራስህን ካላስተዋወቅ፣ ራስህን ካልሸጥ፣ በራስ መተማመን ከሌለህ የሚፈልግ የለም ወዳጅ። ስለዚህ በራስ መተማመን ማለት ምንድን ነው? በራስ መተማመንን ለማዳበር ምን ማድረግ አለብን የሚሉትን ነገር ነው ያለን። መምህር መኩሪያ ተመቸኝ። አብራችሁን ቆዩ። ጠቃሚ የሆኑ መረጃዎችን ታገኙበታላችሁ። በራስ መተማመን ማለት እንግዲህ ስለ ራስህ ያለህን ችሎታና ብቃት ምን ያህል ታምንበታለህ ነው። በራስህ ችሎታና ብቃት ላይ ያለህ መተማመን ነው። በራስህ ችሎታና ብቃት ላይ ያለህ መተማመን፣ በራስህ ምን ያህል ትተማመናለህ? በራስህ ምን ያህል እምነት አለ? በችሎታ፣ በአስተሳሰብ እንዲሁም ነገሮችን በመከወን በኩል ምን ያህል መተማመን አለ የሚለው ነው ያመለክታል። እንግዲህ አንዳንድ ሰዎች ራሳቸውን በመግለጽ በኩል በራስ መተማመናቸው ከፍ ያለ ሲሆን፣ ሌሎች ደግሞ ደከም ያሉ ናቸው። ስለዚህ ሁሉም ሰው አንድ አይነት ነገር የለውም። ይህ ነገር እንዴት መጣ ብንል በራስ መተማመን እንዴት ሊዳብር ይችላል ወደሚለው ነገር ይወስድናል። ጠቃሚ ነጥቦችን እናነሳለን። የመጀመሪያው አንደኛው የተሳሳተ አስተሳሰብን ማስተካከል ነው። እኔ ችሎታ የለኝም፣ እኔ አቅም የለኝም፣ እኔ አልችልም የሚለውን ችሎታ ማስተካከል አለብን። ስናስተካክል በራስ መተማመናችን እየጨመረ ይመጣል፣ እየዳበረ ይመጣል። ስለዚህ አንተ የማንም ሳትሆን የፈጣሪ ልጅ ነው። የፈጣሪ ልጅ ደግሞ ሁሉም ነገር የመስራት አቅምና ችሎታ ተሰጥቶታል። ስለዚህ በራስህ ተማመንክ ማለት ፈጣሪ በሰጠ ችሎታና አቅም መተማመን መቻል አለብህ ማለት ነው። በዛ ተማመን ማለት ነው። ይሄ ደግሞ የፈጣሪ ኃይል ስለሆነ በዚህ ካልተማመን በምንም ልተማመን አንችልም። የመጣህ ከማይጠፋ ዘር። ስለዚህ በራስህ ተማመን፣ ራስህን እወቅ። ሁለተኛው ስለ ራስህ መልካም ነገርን መናገር መልመድ መቻል አለብህ። እኔ አይሳካልኝም፣ እኔ አይሆንልኝም፣ ይሄ ነገር ለኔ ያልተፈጠረም ማለትን አቁምና እንዴት ላደርገው እችላለሁ፣ እንዴት ላከናውነው እችላለሁ የሚለውን ነገር ማሰብ ጀምር። ስለ ራስህ መልካም ነገሮችን ማሰብ ጀምር። ወደ ሶስተኛው ስናልፍ ራስህን ውደድ። መልካም የሆነ ራስ ወዳድነት ማለት ነው። ሰዎችን ጉዳ ሳይሆን ለራስህ ማድረግ ያለብህን ነገር አድርግ። አለባበስህን አስተካክል፣ ንጽህናን ጠብቅ፣ አመጋገብህን እንዲሁ የተሻለ አድርገው። ስለዚህ በራስ መተማመን ግን ከፍ ያደርግልሃል። ራስህን ተንከባከብ። በአራተኛ ደረጃ ራስህን ተንከባከብ። ለራስህ በመጀመሪያ ደረጃ ያለው ራስህ ነው። ለራሱ ያልሆነ ሰው መቼም ለሌላ ሊተርፍ አይችልም። ስለዚህ ራስህን ተንከባከብ ወዳጅ። ለራስህ ማድረግ ያለብህን አድርግ። ለራስህ ማንበብ ካለብህ አንብብ። ለራስህ መመልከት ያለብህን ተመልከት። ለራስህ መመገብ ያለብህን ተመገብ። መልበስ ያለብህን ልበስ። ራስን መንከባከብ ማለት ነው። ምክንያቱም ይህ አካል የሰጠን ፈጣሪ ነው። ፈጣሪ የሰጠንን አካል ካልተንከባከብነው ለእኛ ማንም ሊንከባከብልን አይችልም። ወደ አምስተኛ ደረጃ ስንሄድ እንግዲህ አሉታዊ የሆኑ ነገሮችን ካንተ አርቅ። አሉታዊ ሰዎች አሉ። በራስ ውስጥ መጀመሪያ አሉታዊ አመለካከት አለ። ስለ ራስ ያን ነገር ግደለው። አሉታዊ ሰዎች አሉ። አሉታዊ የሆኑ ሁኔታዎች አሉ። ስለዚህ አሉታዊ ከሆኑ ነገሮች ራስህን አርቅ። ራስህን ገሸሽ አድርግ። በራስ መተማመንን ቀስ በቀስ የሚገሉ ነገሮች ናቸው እነዚህ ነገሮች። በስድስተኛ ደረጃ የሰራሃቸው መልካም ነገሮች ዝርዝር ጻፍ። በዚህ ዘመን ላይ ይህን አስተናግጄ ነበር። በትምህርት እኮ እጅግ በጣም ጎበዝ ነበር። ይህን ነገር መስራት ችያለሁ። ችሎታዬ እጅግ የወጣ ነበር።
ስራ ዓለም ላይ እኮ አይቻልም የተባለውን ነገር አከናውኛለሁ። ስለዚህ መልካም ነገሮችን እየሰራ የመጣ ሰው ነው። ችሎታህን ከፍ አድርገው፣ ዘርዝርና ጻፍ። ኤው በጣም ትደነቃለህ ህዝብ በፊት ስላከናወንካቸው ነገሮች። በሰባተኛ ደረጃ የምቾት ቀጠናህን አስፋው። የማይቻል የሚመስሉ ነገሮችን ስራ። በራስ መተማመን ይዳብራል። ይሄ ነገር አይቻልም፣ ይሄ ነገር አይቻልም ያሉ ሰዎች፣ ነገር ግን አንተ ከምቾት ቀጠና በቃኝ ብለህ ከተኛበት ቀጠና ተነስና መስራት ያለብህን ስራ ስራ። ስምንተኛ ራስህን ፈትሽ። ሁልጊዜ እኔ ማን ነኝ? እኔ በህይወቴ ውስጥ ልዩ ነገር ብዬ የማደንቃቸው እሴቶች፣ ችሎታዎች፣ አቅሞች ምንድን ናቸው ብለህ ራስን ሁልጊዜ ፈትሽ። ራስን ስትፈትሽ መልካም ነገር ራስ ውስጥ ታገኛለህ። ለማስተካከል እድል ይሰጣል። እነዛ ነገሮች ደግሞ ሲስተካከሉ የበለጠ ስታጎለብታቸው አቅም እያገኘህ ትመጣለህ። ስለዚህ ራስን መፈተሽ ይኖርብሃል። ሁልጊዜ ራስን መፈተሽ። በዘጠነኛ ደረጃ ህብረተሰብን አገልግል። በመልካም ነገሮች ህብረተሰቡን ማገልገል አለብህ። የበጎ ፍቃድ አገልግሎት መስጠት አለብህ። ያን የራስ መተማመን ይጎለብታል። ሞክረው። በቀን ለ1 ሰዓት ሊሆን ይችላል፣ በሳምንት ለ1 ሰዓት ሊሆን ይችላል፣ በወር ለ1 ሰዓት ሊሆን ይችላል። ህብረተሰብን ለማገልገል ግን ሞክር። ጎዳናዎችን አጽዳት። ሌላም ነገር ከሆነ የማሰልጠን ከሆነ አሰልጥን። ህብረተሰቡን በነፃ የማስነበብ ከሆነ አስነብብ፣ አስተምር። ብቻ ህብረተሰቡን አገልግል። ህብረተሰቡን የምታገለግልበት መንገድ ፈልገህ አገልግል። በ10ኛ ደረጃ ተጨባጭ የሆነ ግብ ማስቀመጥ። የሚለካ የጊዜ ገደብ ያለው ልሰራ የሚችል የሚታመን የተወሰነ ግብ አስቀምጥ እና ይህን ግብ ለማሳካት ሂድ። አንዳንድ ሰው በጣም ከአቅሙ በላይ የሆነ የተለጠጠ ግብ ያቅድና ሳያሳካው ይቀራል። ምክንያቱም ከአቅሙ በላይ ነው። አቅሙን ያገናዘበ አይደለም። ቅድም ከምቾት ቀጠና ወጣ ብያለሁ። ከምቾት ቀጠና ወጣሃል። ምክንያቱም ግቡ ከምቾት ቀጠና እንድትወጣ ይፈልጋል። ግን ደግሞ በጣም የተለጠጠ ሆኖ አንተን ሳታሳካ ውስጥ ቀር በራስ መተማመን ሊገል የሚችል መሆን የለበትም። በምትችለው አቅም መሆን አለበት ግቡ። ክቡራትና ክቡራን ተከታታዮቼ ምርጥ የሆነ ትምህርት እንዳገኛችሁበት እምነቴ ነው። አዲስ የሆናችሁ ካላችሁ ለዚህ ቻናል ሼር፣ ላይክ፣ ሰብስክራይብ አድርጉ። የደወል ምልክቷን ተጫኗት። በራስ መተማመን ነው ስናወራ የነበረ። 10 ነጥቦችን አይተናል። በራስ መተማመን ዙሪያ የተፈተኑ መንገዶችን አስተምራለሁ። ስለዚህ በቴሌግራም ላይ ጻፉልኝ፣ እንዲሁም በስልክ አግኙ። መልካም ነገር ትሸምቱልኛላችሁ። መምህር መኩሪያ ተብቼ ነበር። አመሰግናለሁ።